ሰላም ውድማኝ ሰራዊ እንዴት ቆያችሁልን? በዛሬው ቶቱ ክለባችን የመለከቱ በርከት ያሉ መረጃዎችን መተናል። አብራችሁ ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን። አብራችሁ ቆዩ። ማንቸስተር ዩናይትዶች በማይክል ካሪክ ስር ለዋናው የመሃል ሜዳ ክፍል መልሶ ግንባታ የተዘጋጁ ሲሆን በ2026 ክረምት የቦርንማውዝን አማካኝ አሌክስ ስኮትን በቅርበት ይከታተሉ ይገኛል ተብሏሉ። ካሪክ የስኮትን ጉልበት፣ የቴክኒክ ጥራትና ሁለገብነት በእጅጉ እንደሚያደንቅ ይነገራል። ስኮት በዩናይትድ ዝርዝር ውስጥ ከተካተቱት 13 የመሃል ሜዳ ኢላማዎች መካከል አንዱ ነው ተዘግቧል። ሊቨርፑል ኒውካስልም የቦርንማውዝን ኮከብ ለማስፈረም አሁን ላይ ፍላጎት አላቸው ሲል ታማኙ ግሬን ቤል ዘግቦታል። እንዲሁም ቲም ቶክ ላይ በወጣ ዘገባ መሰረት ማቲያስ ፈርናንዴስ ወደ ኦልድ ትራፎርድ ለመዞር ከፍተኛ ፍላጎት እንዳሉ ተነግሯል። ማንቸስተር ዩናይትድ ከፍተኛ ደረጃ የተሰጠውን የዌስትሃም አማካይ ተጫዋች ለማስፈረም በሚደረገው ፍክር ውስጥ ግንባር ቀደም ሆኖ ብቅም ብለዋል። የቢቢሲው ሳሚ ሞክቤል ባወጣው ዘገባ መሰረት ማንቸስተር ዩናይትድ ከሚቀጥል የዝውውር መስኮት በፊት የኒኮ ዊሊያምስ ሁኔታ ለመረዳት ሚስጥራዊ ጥያቄዎችን አድርጓል። ኖቲንግሃም ፎረስት ግን ተጫዋቹን ለማቆየት ዝግጁ ነው። ኮንትራቱን ለማደስም ድርድር ጀምሯል። አስቶን ቪላ፣ ኤቨርተን፣ ኒውካስልም ተጫዋቹን የተከታተሉት እንደሆነም ሳሚ ሞክቤል አያይዞ ገልጿል። የጀርመኑ ቢልድ ባወጣው ዘገባ መሰረት ማንቸስተር ዩናይትድ በክረምት የዝውውር መስኮት የቦሩሲያ ዶርትመንዱ ተከላካይ ዳንኤል ስቬንሰን በቅርበት ይከታተሉት ብሏል ተብሎ የዩናይትድ ስካውቶች በዚህ ውድድር ዘመን በርካታ የዶርትመንድን ጨዋታዎች ተመልክቷል። ምክንያቱም ክለቡ በግራ ተከላካይ ቦታ ላይ ያሉትን አማራጮች ለማጠቃለል ይፈልጋል። ለ24 ዓመት ተጫዋች ሊስማማ የሚችል ስምምነት ወደ 35 ሚሊዮን ፓውንድ እንደሚገመት ይታመናል። በጀርመን ባሳየው አስደናቂ ብቃት ምክንያት ስቬንሰን ላይ ያለው ፍላጎት ከበርካታ ክለቦች እየመጣ ነው ሲል የጀርመኑ ቢልድ አያይዞ ዘግቦታል። ካዜሜሮ ማይክል ካሪክ ቀደም ብሎ ቢሾም ኖሮ ለዩናይትድ ለአንድ ተጨማሪ ዓመት መጫወት ይችል ነበር ሲል ሳሙኤል ሉከረስ ዘግቦታል። ሳሙኤል ሉከረስ ተይዞም በዚህ ሳምንት ካዜሜሮ በካሪንግተን በቅርበት አብሮት ለሰሩት የክለባችን ሰራተኞች ስጦቶችን ሲያበረክት ቆይቷል ብለዋል። ዘአትሌቲክስ ላይ በወጣ ዘገባ መሰረት ማንቸስተር ዩናይትድ በክረምት የዝውውር መስኮት ሁለት አዲስ የመሃል ሜዳ ተጫዋቾችን ይፈልጋል። ማኑኤል ኡጋርቴ ከለቀ ደግሞ 3 ሊሆኑ ይችላሉ። ለላሚስ የግብ ጠባቂ ምትክም ያስፈርማሉ። የግራ መስመር ተጫዋች እንዲሁም ጆሹዋ ዚርክዚ ከወጣ አጥቂ ሊያመጡ ይችላሉ ሲል አንድ ሚተን ዘግቦታል። የዘአትሌቲክሱ ላውሪ ወትዌል ስለ ካዜሜሮ ምትክና ስለ ካርሎስ ባሌባ ሁኔታ ጠይቆ እንዲህ ሲል ይመልሳል። ማንቸስተር ዩናይትድ ካዜሜሮ ወዲያውኑ መተካት እንዳለበት ግንዛቤ እንዳለ ይሰማኛል። ቢያንስ አንድ አማካይ ተጫዋች በዚህ ላይ ፈጣን እንቅስቃሴ መከሰት እንዳለበት አስባለሁ። ለዚህ ዓላማ ስራ ተሰርቷል ብዬ ማስባለሁ። ካርሎስ ባሌባ ባለፈው ዓመት ወደ እነሱ በመጠጋት ጉዳይ ጥሩ እንቅስቃሴ አድርጓል። ጥሩ ውድ ዘመን እንዳላሳልፈው አውቃል። ነገር ግን በጥሩ ሁኔታ ዓመቱን እያጠናቀቀ ነው። ዩናይትድ ባለፈው ክረምት ከባሌባ ጋር በግል መስማማቱ ምናልባትም በዚህ ክረምት ከብራይተን ጋር ዝውውሩን በቶሎ እንዲጨርስ ያስችለዋል ብለዋል። ቴሌግራፍ ላይ በወጣ ዘገባ መሰረት ምንም እንኳን በእሱ ቦታ ካሉት ምርጫዎች አንዱ ቢሆንም የቶናሊ የውርድ ደንቦች በመጣስ ታሪክ ዩናይትድ አደገኛ ውል እንዲፈርም ያደርጓል ተብሏል። ኒውካስል ትልቅ ዋጋ ይጠይቃል። ዩናይትድ ቶናሊን ተመልክቷል፣ ነገር ግን ፍላጎታቸው ቀንሷል እና ትኩረታቸው በሌሎች ኢላማዎች ላይ ያተኮሩ ሲል ቴሌግራፍ አያይዞም ዘግቦታል። ማንቸስተር ዩናይትድ የፕሪሚየር ሊጉ ተጫዋች ለማዛወር አሁን ላይ ዝግጁ ነው ተባለ። ማንቸስተር ዩናይትድ የአስቶን ቪላን ኮከብ ሞርጋን ሮጀርስን ለክረምት የዝውውር መስኮት ከፍተኛ ኢላማዎች ውስጥ አስገብቶታል ተብሏል። እንደ ጊቭ ሚ ስፖርት ዘገባ ዩናይትድ ሮጀርስን እንደ ቁልፍ ኢላማ ለይቶታል። በተለይም ክለቡ ከሚቀጥለው የውድድር ዘመን በፊት የአጥቂ አማራጮችን ለማጠናከር እየፈለገ ነው። ሮጀርስ ካሁን በኋላ ጥሩ ተስፋ ሰጪ ወጣት ተጫዋች ብቻ አይደለም፣ አሁን የትክክል የፕሪሚየር ሊግ ስምም ነው ተብሏል። ሮጀርስ አሁን ላይ 23 ዓመቱ ሲሆን እስከ 2030 ድረስ በአስቶን ቪላ ውል አለው። በቪላ ፓርክ ውስጥ ለ2 ዓመት ጠንካራ ቆይታ ካደረገ በኋላ ዋጋው በከፍተኛ ሁኔታም ጨምሯል። ትራንስፈር ማርኬት የቪላ ኮንትራቱን እስከ ሰኔ 2030 ድረስ እንደሚቆይ የዘገበ ሲሆን ይህ ስምምነት ውድ የሚሆንበት ምክንያት ነው ተብሏል። በሰተን እንደ ሞርጋን ሮጀርስ ያለ ተጫዋች ያስፈልጓልም ተብሏል። የካሪክ ግንኙነትም ዝውውር ለማጠናከር ይረዳል ተብሏል። በቅርብ ጊዜ የወጡ ዘገባዎች የሚያሳዩት ማይክል ካሪክ የክለባችን የስራ በቋሚነት ለማግኘት አሁን ለመጨረሻ ደረጃ ይገኛል። ይህ ሹመት ከተከሰተም ሮጀርስ የበለጠ አስደሳች ሊሆን ይችላል። ምክንያቱም ካሪክ ወደ አስቶን ቪላ ከመዞሩ በፊት በሚድልስቦሮ ከሮጀርስ ጋር አብሮ መስራቱ ይታወሳል። ካሪክ የሮጀርስን ባህሪ፣ ልምዶችን እና ጠንካሮችን ከብዙዎች በተሻለ ሁኔታ ያውቃል። ሮጀርስ ካሪክ በኦልድ ትራፎርድ ማስተዳደር እንደሚችል ካመነ ፍላጎቱ ከፍተኛ ሊሆን ይችላል ተብሏል። ቪላ ወደ 80 ሚሊዮን ፓውንድ ወይም ከዚያ በላይ የሚጠጋ ዋጋ የሚጠይቅ ከሆነ ግን ይህ ስምምነት ለክለባችን እጅጉን ውድም ይሆናል ተብለዋል።
ማንቸስተር ዩናይትድ ኤሊዮት አንደርሰን ለማስፈረም ኖቲንግሃም ፎረስትን ሊያነጋግሩት እንደሚችሉ ተዘግቧል። የእንግሊዝ ኢንተርናሽናል በዚህ ክረምት መሀል ሜዳ ላይ 2 አዳዲስ ፈራሚዎች ለሚፈልጉት ዩናይትዶች ከዋና ኢላማዎች አንዱ ሆኖ ቀጥሎ ይህን በተመለከተ ቤን ጃኮብስ ለጊቭ ሚ ስፖርት እንደተናገረው ዩናይትድ በመሀል ሜዳ ላይ አዳዲስ ተጫዋቾችን በፍጥነት እንዲጨምሩ ይመከራል። አሁን ደግሞ የፕሪሚየር ሊግ ህልውናን ስላረጋገጡ ኖቲንግሃም ፎረስትን ለመቅረብ ጥሩ ጊዜ ይመስላል ብሏል። ዩናይትድ በዚህ ክረምት ኮንትራቱ ሲያልቅ ካዜሚሮ ይለቃል። የማኑኤል ኡጋርቴም ደካማ ብቃት በእርግጠኝነት በክለቡ እቅድ ውስጥ እንደማይሆንና ምናልባትም ሊለቅ እንደሚችል ያሳያል። አንደርሰን ዩናይትድ በዚህ ቦታ ላይ ሊመከር የሚገቡ ተስማሚ ኢላማ ይመስላል። ቤን ጃኮብስ አሁን ነገሮች በፍጥነት መንቀሳቀስ የጀመሩበትን ምክንያትም ይናገራል። ማንቸስተር ዩናይትድ ቢያንስ 2 የመሃል ተጫዋቾችን በፍጥነት መለማለቅ ይፈልጋል። ምክንያቱም ማኑኤል ኡጋርቴ ሊሸጥ ሲል ካዜሚሮ ሊለቅ ነው እና ዋና ቅድሚያ የሚሰጠው ጉዳይ አሁንም ኤሊዮት አንደርሰን ነው ሲል ቤን ጃኮብስ ይናገራል። ዩናይትድ አሁን ዋጋውን ለማወቅ እንቅስቃሴ ይጀምራል። ኖቲንግሃም ፎረስት አሁን ለመነጋገር ዝግጁ ነው። በአውሮፓ ውድድር በነበሩበት ጊዜ ወይም የፕሪሚየር ሊጉ ደህንነታቸው ከመረቀጣቸው በፊት አልነበረም። አሁን ግን ሊነጋገሩ ፈቃደኛ ናቸው ብሏል። ቤን ጃኮብስ ሲቀጥል ኤሊዮት ከዓለም ዋንጫው ፊት አዲሱን ክለቡን ለመቀላቀል እያስጨነቀ ወይም በኖቲንግሃም ፎረስት ተስፋ እየቆረጠ ባይሆንም ኤሊዮት ለማስፈረም ኖቲንግሃም ፎረስት ሰዎችም ለማናገር ትክክለኛው ጊዜ አሁን ነው ብሏል። ዋጋው ሁልጊዜም እጅግ በጣም ከፍተኛው አሁን ፎረስት ወደ ዩሮፓ ሊግ ፍጻሜ መድረስ ወይም የቻምፒየንስ ሊግ እግር ኳስን ማግኘት ስላልቻለ በቀጣይ ዓመት የፕሪሚየር ሊግ ክለብ ናቸው ብሏል። የጊቭ ስፖርት ዘገባ እንደሚያሳየው ዩናይትድ የማንቸስተር ሲቲ ለአንደርሰን ውድድር ሊገጥሙ ይችላል። ስለዚህ የትኛው የማንቸስተር ክለብ የበላይ እንደሆነ ማየት አሁን ላይ ተጠባቂ ነው ብሏል። ሲቲ በብዙ መንገዶች የበልጥ አስተማማኝ ፕሮጀክት ይችላል። ነገር ግን ማይክል ካሪክ ጊዜ አሰልጣኝ ሆነው ከተሾሙ በኋላ ትልቅ መሻሻል ካሳዩ በኋላ ዩናይትድ እንደ ቡድን እያደገ እንደሚሄዱ ምንም ጥርጥር የለውም። ዩናይትድ ይህን ተስፋ ሰጪ ፕሮጀክት ወደፊት ለማራመድ የሚረዳ ፍርሚያ በእርግጥ ይፈልጋሉ። ስለዚህ ሲቲ በአንደርሰን ጉዳይ ማሸነፍ ከቻሉ በኦልድ ትራፎርድ ውስጥ ያሉ ሁሉም ሰዎች የሚያስፈልጋቸው ከፍ ያለ ቦታ ላይ ይሆናሉም ተብለዋል። ማንቸስተር ዩናይትድ አንድሬ ኦናና ወደ ኦልድ ትራፎርድ ከመመለሱ በፊት የዝውውር ፍላጎቱን ውድቅ አድርገዋል ተባለ። አንድሬ ኦናና የሚጠናቀውን የውድድር ዘመን ከቱርኩ ክለብ ትራብዞን ስፖርት ጋር ቦስ ተሰልፏል። ነገር ግን አሁን ባለው ሁኔታ ከቀጣዩ የውድድር ዘመን በፊት ወደ ማንቸስተር ለመመለስ ዝግጁ ነበር። ማንቸስተር ዩናይትድ ከትራብዞን ስፖርት በውሰት ከቆየ በኋላ አንድሬ ኦናና እንደገና ለመመለስ ምንም ምክር የለውም። የካሜሮን ግብ ጠባቂ በኦልድ ትራፎርድ አስቸጋሪ 2 የውድድር ዘመናትን ማሳለፉ ተከትሎ ባለፈው የውድድር ዘመን ከቱርኩ ቡድን ጋር በውሰት ማሳለፉ ይታወሳል። ኦናና በትራብዞን ስፖርት ያለው ውሰት በሚቀጥሉ ሳምንታት ሊያበቃ ስለሆነ ወደ ኦልድ ትራፎርድ ተመልሶ ቦታውን ለማየት እንደሚታገል አስቀድሞ ተዘግቧል። ነገር ግን እነዚህ ተስፋዎች ቡድናቸው ከቀጣዩ ውድድር ዘመን በፊት ለማስተካከል በሚሞክሩት የማንቸስተር ሰዎች ሊከሽፍ እንደሚችልም ይገመታል። እንደ ኢስፔን ዘገባ የ30 ዓመቱን ተጫዋች በክለብ ውስጥ ለማካት ምንም እቅድ የለም። እናም ሊሆን የሚችሉ ተጫዋቾችን ለማግኘት ስራው እየተሰራ ነው። ሆኖም ግብ ጠባቂውን ከመልቀቅ ጋር ተያይዞ የሚነሳው አንድ ነገር ዩናይትድ በሚቀጥሉ ዘመን የቻምፒየንስ ሊግ ቦታን ካገኘ በኋላ በዚህ ክረምት እንደሚጨምር የሚመስል ደሞዙም ሊሆን ይችላል ተብሏል። ትራብዞን ስፖርት ኦናናን እንደገና ለማስፈረም በተደጋጋሚ ሲናገሩ ነበር። ነገር ግን የገንዘብ ጥያቄ ቋሚ ዝውውሩን በተመለከተ ከባድ ያደርግባቸዋል ተብሎ ይህ በእንዲህ እንዳለ የትራብዞን ስፖርት ፕሬዚዳንት ኤርቱግሩል ዶጋን የወደፊት ዕጣ ፈንታው የት እንደሆነ የሚወሰነው ኦናና ብቻ እንደሆነ መጠቆማቸው ይታወሳል። አንድሬ ኦናና በዚህ ውድድር ዘመን ለቱርኩ ክለብ 32 ጨዋታዎችን ያደርጓል። እናም 6 ጊዜ መረቡን ሳያስደፈር መውጣቱ ይታወሳል። በዚህ ክረምት ከዩናይትድ የሚወጣው ብቸኛው ግብ ጠባቂ አንድሬ ኦናና አይደለም። አልታይ ባይንድርም ከላሜንስ መምጣት ጀምሮ ከጨዋታ ውጭ በመሆኑ በዚህ ክረምት ወደ ሀገሩ ቱርክ ሊመለስ እንደሚችልም ታማኝ መረጃዎች እያሳዩ ነው። ሮብ ዳውሰን ኢስፔን ላይ እንዲህ ሲል ይናገራል። ምንጮች እንደገለጹት ማንቸስተር የካሪክን ሹመት ከእሁድ በኦልድ ትራፎርድ ከኖቲንግሃም ፎረስት ጋር ከሚደረጉ ጨዋታ በፊት ይፋ ሊያደርግ ይችላል። የእሁዱ ጨዋታ ዩናይትድ የመጨረሻ ውድድር ዘመን የሜዳ ጨዋታ ሲሆን ካሪክ ከመጨረሻው ፊሽካ በኋላ ለደጋፊዎች በይፋ ሹመቱን ተከትሎ ንግግር ያደርጋል። ኖቲንግሃም ፎረስት ወደ ኦልድ ትራፎርድ ከመጓዙ በፊት ይፋ የማስታወቂያ መኖሩ አለመኖሩ የሚወሰነው በሚቀጥሉ ሰዓታት ውስጥ ድርድሩ በምን ያህል ፍጥነት እንደሄደ ታይቶ ነው ብለዋል። ማንቸስተር ኢቭኒንግ ኒውስ ባወጣው ዘገባ መሰረት ኮቨንተሪ ሲቲ በሜሰን ማውንት ላይ ፍላጎት እንዳለው ተዘግቧል። ምክንያቱም ከፍራንክ ላምፓርድ ጋር እንደገና መገናኘት አስፈላጊ ሊሆን ስለሚችል ነው ተብሏል። ማውንት ቀደም ሲል በደርቢ ካውንቲና በቼልሲ አስደናቂ ብቃትን አሳይቷል። እናም ኮቨንተሮች በሚቀጥለው ውድድር ዘመን ለፕሪሚየር ሊጉ ሲዘጋጁ ለሜሰን ማውንት ትልቅ እንቅስቃሴ ሊያደርጉ ይችላል ተብሏል። ግሬም ቤሊ ባወጣው ዘገባ መሰረት ማንቸስተር ዩናይትድ በዚህ ክረምት ሜሰን ማውንትን ለመሸጥ ዝግጁ ነው። ነገር ግን ከፍተኛ ደሞዙ ስላለው ቋሚ ሽያጭ የሚታሰብ እንደሆነ ያደርገዋል። በ2027 የመግዛት አማራጭም ግዴታ ያለው የውሰት ዝውውር በአሁኑ ጊዜ በጣም ሊሆን የሚችል እንደሆነ የሚታሰባል። በርካታ ክለቦች ፍላጎት አላቸው። 5 የፕሪሚየር ሊግ ቡድኖች ሁኔታውን ይከታተሉ። ዩናይትድ ጊዜ ዝውውር ማውንትን የረጅም ጊዜ ዋጋውን በመጠበቅ መልኩ የአካል ብቃት እንቅስቃሴ እንዲያገኝ ሊረዳው እንደሚችል የሚያምናሉ። ግሬም ቤሊ በመቀጠል ዌስትሃም ዩናይትድ የመሃል ሜዳ ኮከቡ የሆነው ማቲያስ ፈርናንዴዝም
ለመሸጥ 70 ሚሊዮን ፓውንድ ክፍያ መጠየቅ እንደሚችል እርግጠኞች ናቸው ብሏል የክለቡ ምንጮች። ዌስትሃም ቢወርድም እንኳን እሱን የሚያስፈርም ማንኛውም ክለብ አሁን የፕሪሚየር ሊጉን ትልቅ ተጫዋች እንደሚገዛ ጥብቆ ይናገራሉ። ስለሆነም ዋጋው ምናልባትም ከፍተኛ ሊሆን ይችላል ብሏል። ግሬም ቤሊ በመቀጠልም ኤድዋርዶ ካማቪንጋ በዚህ ክረምት ከሳንቲያጎ ቤርናቡ ለመልቀቅ በንቃት እየፈለገ ነው። የእንግሊዝ ሁለቱ ክለቦች ማንቸስተርና ሊቨርፑል ሁለቱም በፈረንሳዊ ኢንተርናሽናል ጠንካራ ፍላጎት ያሳዩ ስለሆነ ወደ ፕሪሚየር ሊጉ ለመዘዋወር እየተንቀሳቀሱ ነው። የ23 ዓመቱ ተጫዋች በዚህ ክረምት በሰሜን አሜሪካ ለሚካሄድም የዓለም ዋንጫ የዲዲየር ዴሻምፕስ የፈረንሳይ ቡድን ካጣ በኋላ እጅጉን ተበሳጭቷል። በዚህ ክረምትም ከሪያል ማድሪድ ለመልቀቅ ዝግጁ ነው ሲል ግሬም ቤሊ አያይዞ ዘግቦታል። ማይክል ካሪክ ከክረምት የዝውውር መስኮት በፊት በማንቸስተር ዩናይትድ የዝውውር ውይይቶች ላይ ሚና የተጫወተ ነው ተብሎ የክለቡ ባለስልጣናት አብዛኛውን የንግዳቸውን ክፍል ቀደም ብሎ ለማጣት ሲፈልጉም እንደ ማቴስ ፈርናንዴዝ እና ካርሎስ ባሌበልጦች ለቡድን ተጨማሪ ተጫዋች አድርገው ለማምጣት ጓጉተዋልም ተብለዋል። ዴቪድ ኦርነስቲን ትላንት ማምሻው ላይ በኤንቢሲ ስፖርት ላይ ስለ ማንቸስተር የቅርብ ጊዜ የዝውውር ዜናዎች እንዲህ ሲል ይናገራል። ካዜሜሮ በዚህ ክረምት ክለቡ ይለቃል፣ ምናልባትም ኡጋርቴ ሊለቅ ይችላል። አንዱ የሁለት ተጫዋቾችን በዚህ የሜዳ ክፍል ውስጥ ሊመጡ ይችላሉ ብሏል። ኤሊዮት አንደርሰን ቁልፍ ኢላማ ሆኖ ይቀጥላል። ነገር ግን ማንቸስተር እሱም ማስፈረም ይችል እንደሆነ መታየት አለበት። ይህ የሆነው ከኖቲንግሃም ፎረስት በተሰጠው ግምትና ከማንቸስተር ሲቲ በተነሳው ፉክክር ምክንያት ነው። ኖቲንግሃም ፎረስት በዚህ ክረምት ሁሉንም ቁልፍ ተጫዋቾችን ለማቆየት አሁን ላይ አቅዷል። ስለዚህም ይህ ዝውውር ምናልባትም ለማንቸስተር እጅጉን ከባድ ሊሆን ይችላል ሲል ዴቪድ ኦርነስቲን ይናገራል። አውሬንቹ አማኔ ትኩረት ሊሰጥ የሚገባ ወደፊት ኦሬንጅ ዋማኔ ትኩረት ሊሰጡ የሚገባ ተጫዋች ነው ብለው ወደፊት ግራ ቦታ ዩናይትድ ሊያጠናክሩ የሚፈልጉ ቦታ ነው። ማርከስ ራሽፎርድ ሊለቅ ነው፣ ጃደን ሳንቾም ይለቃል። ስለዚህም በዚህ ቦታ አዲስ ተጫዋች ሊመጣ ይችላልም ብለዋል። የማቲያስ ዴሊት ቀዶ ጥገና በጥሩ የተተከናወለ የመሀል ተከላካይ ቦታ በአሁን ጊዜ በአጀንዳዎች ግንባር ቀደም አይደለም። አንድ ሰው የለቅ ከሆነ ግን ምናልባት በዚህ ቦታ ተተኪ ሊመጣ ይችላል ሲል ተናግሯል። ይህ የክረምት የዝውውር መስኮት የቅንጦት የውጭ እንደሚወጣ አይጠበቅም። ማንቸስተር በዚህ ክረምት ጥንቃቄ የተሞላበት የዝውውር መስኮት ያሳልፋል ሲል ዴቪድ ኦርነስቲን ተናግረዋል። ዴቪድ ኦርነስቲን በመጨረሻ ማንቸስተር በዚህ ክረምት የመሃል ሜዳ ማጠናከሪያዎችን ሲያስሱ ለሳንድሮ ቶናሊ ተገቢውን ዋጋ ለማቅረብ ዝግጁ መሆናቸውንም አመልክቷል። ይሁን እንጂ ኒውካስል ጣሊያናዊን አማካይ ለማቅረብ ለማሰብ ከፈለገ እስከ 90 ሚሊዮን ፓውንድ እንደሚጠይቁም ይጠበቃል ብለዋል። ላውሪ ሆቴል ስለ ቹዋሜኒ ጠይቆ እንዲህ ሲል ይመልሳል። በእርግጥ በሀሳባችሁ ውስጥ ከፍተኛ ደረጃ ሰጥቷል። ከማድሪድ እንደፈለገ አልተሰማም። እዚያ ከፍተኛ ግጭት አለ። ዩናይትድ ሁኔታው እንደሚያውቅና ምልክት ካለ ለማዘዋወር ዝግጁ እንደሆነ አስባለሁ ብለዋል። የፒኤስጂ አጥቂ ጎንካሎ ራሞስ በዚህ ክረምት ለመልቀቅ ዝግጁ ነው የተሰማ ነው። አርሰናል ማንቸስተር ተጫዋቹን ከሚፈልጉት ክለቦች መካከል ናቸው። ፖርቹጋል ተጫዋች ራሱን በፒኤስጂ ቋሚ ሰለፍ ስለማስገባት ተቸግሯል። ስለዚህ አሁን በገበያ ላይ ሊገኝ መሆኑ ምክንያታዊ ነው ተብሏል። እንደ ጋዜጠኛ ኤክራም ኮቶር ገለጻ ጎንካሎ ራሞስ ከዩናይትድ እና ከአርሰናል ፍላጎት እየሳበ ነገር ግን ፒኤስጂ ከአትሌቲኮ ማድሪድ ጋር ጁሊያን አልቫሬዝን ለማስፈረም በሚደረገው ስምምነቱን ሊያካቱ ይችላሉ ተብሏል። ፒኤስጂ አሁን ጎንካሎ ራሞስ ለመልቀቅ ክፍት ነው። ዩናይትድን ጨምሮ ብዙ የአውሮፓ ክለቦች አሁን ላይ የፈለጉት ነው ተብሏል። ራሞስ በፕሪሚየር ሊጉ ፈላጎች እንዳሉት ባለፉት የዝውውር መስኮች ተመልክተል። ነገር ግን በእንግሊዝ እግር ኳስ ስኬታማ መሆኑ ማየት ትንሽ ከባዱ ይችላል። በዚህ ዘመን በፕሪሚየር ሊጉ ውስጥ ያሉት በመዘኛው እጅግ በጣም ከፍተኛ ናቸው። ዩናይትድ ባለፈው ክረምት ሴስኮን ካስፈረመ በኋላ በዚህ ክረምትም ጆሹዋ ዚርክዜ ሲለቁ ምናልባት ሌላ አጥቂ ለመምጣት ዝግጁ ነው ተብሏል። ፖርቹጋላዊ ተጫዋች ለፒኤስጂ በ129 ጨዋታዎች 45 ጎሎችን በማስቆጠር በጣም አስተማማኝ የጎል አስቆጠር ማሳየቷል። ለቤኔፊካ በ106 ጨዋታዎች 41 ጎሎችን ማስቆጠሩም ይታወሳል። ቤን ጃኮብስ ስለ ማንቸስተር አሰልጣኝ ለጠየቁ እንዲህ ሲሉ ይመልሳል። ከአንቶኒ ራኦላ ጋር ተገናኝተዋል። ወደዚህ አቅጣጫ እንደማይሄዱ ወስኗል። ሉዊስ ኤንሪኬን ገምግሟል። በፒኤስጂ ሊቆይ ነው። ከቶማስ ቱዌል ጋር የነበራቸው ከእንግሊዝ ጋር አዲስ ውል ተፈራርሟል። ኦና ኤምሪም ይፋ ያልሆነ ጥያቄ ያቀርበውም ነበር ብሎ ኦማር ቤራደነጅ የሰውል ቆቅ ከሰር ጂም ራትክሊፍ ጋር ያደረጉት የስራ አስፈጻሚ ኮሚቴ ስብሰባ ካሪክ ለስራው በጣም ተስማሚ መሆኑን በማጽደቅ ላይ ተጠናቋል። ቶማስ ቱዌል የመጀመሪያው ግንባር ቀደም ነበር። ከእንግሊዝ ጋር አዲስ ውል መፈረሙ ምክንያት አሁን ላይ ማይቻል ሆኗል። ጁሊያን ኔግልስማን የተወሰነ ዝግጅት አቀራሪ ነበር። ቃለ መጠይቅ እንደተደረገለት ግን አላውቅም ብለዋል። ቤን ጃኮብስ በመቀጠልም አሁን ላይ ማይክል ካሪክ የማንቸስተር ዋና አሰልጣኝ ለመሆን የመጨረሻው ደረጃ ላይ እንደሚገኝ ገልጿል። ፋብሪዚዮ ሮማኖ ትላንት ማምሻውን ሂር ዊ ጎ በማለት የማይክል ካሪክ ሹመት ማጽደቁ ይታወሳል። ቤን ጃኮብስ በመቀጠልም አብዴ ኤዛል ዞሊ ማንቸስተር በቅርቡ የግራ ክንፍ ቦታ ላይ ለማግኘት የሚፈልገው ተጫዋች ነው፣ በጣም ይወዱታልም ብሏል። ለማቲያስ ፈርናንዴዝ ከ60 ሚሊዮን እስከ 70 ሚሊዮን ፓውንድ መካከል ያለው ዋጋ የበለጠ ተጨባጭ ሊሆን ይችላል እንደሚችልና ዌስትሃም ቢወርድ
እንኳን ራሱ ከፍተኛ ዋጋ ይጠይቃሉ ብሏል። ማንቸስተርም ማይልስ ሉዊስ ስኬሊ ሊመለከቱ ይችላሉ። አርሰናል ቢያንስ ጥያቄዎችን ለመቀበል አቋማቸውን አሻሽሏል። ተጫዋቹ ተጨማሪ ጨዋታ ጊዜ እንደሚፈልግ እያመለከቱ፣ ስለዚህ ማንቸስተር አሁን ላይ ስኬሊ በመፈለጉ አልገረብም ብለዋል። ማይክል ካሪክ የሞርጋን ሮጀርስ ትልቅ አድናቂ ነው፣ ስለዚህ እሱ ይመጣ እንደሆነ መመልከት አለብን ብሏል። ማንቸስተር ኤሊዮት አንደርሰን ማየት ካልቻለች ቹዋሜኒ ዋና እጩ ደግሞ ጠንካራ ቦታ ላይ እንዳለ የሚሰማው ተጫዋችም ነው ብለዋል። በማንቸስተር ዩናይትድ ያሉት የዝውውር ኃላፊዎች 13 ሊሆኑ የሚችሉ ኢላማዎችን ዝርዝር ካወጡ በኋላ በዚህ ክረምት እስከ 3 አዳዲስ አማካዮችን ለማምጣት ከፍተኛ ገንዘብ ለማውጣት ዝግጁ ናቸው ተባለ። ማንቸስተር በዚህ ክረምት በመሃል ሜዳ ላይ መጠናከርና የፈለጉ ነው ሚኒስትር አይደለም። ካዜሜሮ ሁሉ ሲያበቃ ክለቡን ይለቃል። ማን ሉጋርቴም ከሁለት የውድድር ዘመናት በኋላ እንዲለቅ የመፈቀዱ ዕድል እየጨመረ ተብሏል። ማንቸስተር ወደ ቻምፒየንስ ሊግ እግር ኳስ መመለሳቸው የህይወትን ገንዘብ ማሳደግ ያለባቸው ሲሆን በፕሪሚየር ሊጉ ላይ መወዳደርና በአውሮፓ ዋና ውድድር ላይ እስከ መጨረሻው ለመፎካከር አንዳንድ ጥራት ያላቸው ተጫዋቾች ለማግኘት ከፍተኛ ገንዘብ ለማውጣት ዝግጁ ናቸው ተብለዋል። ቲም ቶልክ በኖቬምበር ወር የኖቲንግሃም ፎረስቱ ተጫዋች ኤሊዮት አንደርሰን በምኞታቸው ዝርዝር አናት ላይ እንደሚገኝ ዘግቧል። የክረምት የዝውውር መስኮት እየተቃረበ ሲመጣ ፍላጎታቸው አሁንም ተመሳሳይ ነው ብለው የእንግሊዝ አማካይ ተጫዋች ግን ርካሽ ነው፣ ዋጋው እስከ 120 ሚሊዮን ፓውንድ ሊደርስ እንደሚችል የነገረበት ጊዜ ስካይ ስፖርት እንደዘገበው እስከ 13 የሚደርሱ ኢላማዎች ዝርዝሮችን አዘጋጅተዋል። አንደርሰን ፕላን ኤ የሚወክል ቢሆንም የዩናይትድ የእግር ኳስ ዳይሬክተር ጄሰን ዊልኮክስ እና ዋና ስራ አስፈጻሚ ኦማር ቤራዳ ከፍተኛ ፈራሚ የሚሆነውን ተጫዋች በፕሪሚየር ሊግ የተረጋገጠ መሆን እንዳለበት አጥብቆ ይናገራል። በእርግጥም የፕላን ቢ አማራጭ ዝርዝራቸው ናቸው። ካርሎስ ባሌባ፣ አዳም ዋርተን፣ ሳንድሮ ቶናሊ ሲሆኑ ሁሉም በእንግሊዝ እግር ኳስ ከፍተኛ ደረጃ ላይ የሚገኙ ናቸው። ከዚህ ባሻገር ዩናይትድ በፕሪሚየር ሊግ ውስጥ ክልሎች የሚፈልጉ ስሞች አሏቸው እና ዌስትሃም ሆነ የመውረድ አደጋ ላይ ስለሆነ ማቲያስ ፈርናንዴዝ እንዲሁ ተጨባጭ ኢላማ ሆነው ቀጥሏል። የቦርነሞዞቹ አሌክስ ስኮት እና ታይለርስ አዳምስም እንደ ኢላማ ተቀምጧል። ምንም እንኳን እንደ ሁለተኛ አማራጭ ተደርገው ቢታዩ ቢችልም ዩናይትድ አሁንም የወልቭሱን ጆዋ ጎሜዝ ይመለከቷል። ምንም እንኳን ብራዚል ተጫዋች ወደ አትሌቲኮ ማድሪድ የመዘዋወር እድሉ ሰፊ ቢሆንም ዩናይትድ አሁንም እየተመለከተ ነው ተብሎ በሪፖርቱ መሰረት ዩናይትድ ከእንግሊዝ ውጭ ለሚገኙ አማካዮችም እድሎችን ክፍት ናቸው። ሪያል ማድሪድ ኦሬንጆ ሜኒ፣ ፌዴሪኮ ቫልቬርዴና ምናልባትም ካማቪንጋ እንደ ትልቅ አማራጭ ይታያሉ። ክለቡ ደግሞ ሌላኛው ኢላማ የአትላንታው ኤደርሰን ነውም ተብለዋል። ዩናይትድ በተጨማሪ ወጣት ወደፊት የሚያድግ አማካይ ተጫዋች ምናልባትም በዚህ ክረምት ሶስተኛው ተጨማሪ ተጫዋች እቅዳቸው ውስጥ ይዟል ሊሆን ይችላል። አዩብ ዋዲ ከሊል፣ ክሪስቶስ ሙዛኪቲስ ኦሎምፒያኮስ እንደ አማራጭ ይታያል ተብሎ ዩናይትድ በዚህ ክረምት በመሀል ተጫዋች ላይ ከ150 ሚሊዮን ፓውንድ በላይ ማውጣት ቢፈልግም ኢኒዮስ አንደርሰን ለማግኘት ትልቅ ትግል ይገጥማል። ቲም ቶልክ ምንጮች እንደሚያሳይ የ23 ዓመት ተጫዋች በዚህ ክረምት ወደ ኢትሃድ ለመዘዋወር ማንቸስተር ሲቲ ለመቀላቀል እንደሚመርጥም የሚያሳይ እምነት እንዳለ ያሳያል። ማይክል ካሪክ ሄር ዊ ጎ ተብሏል። ስለሆነ ማይክል ካሪክ ምናልባትም በቀጣዮቹ ቀናት የማንቸስተር አዲሱ አሰልጣኝ ሆኖ በይፋ ይሾማል ተብሏል። ውድ ቤተሰቦች ለዛሬ በቆይታ በዚያ በቃ መልካም ቀን። ቻሉ ሰብስክራይብ ማድረግ አይረሳ።